ከወደ ቀይ ባህር አቅጣጫ ወጀብ እየነፈሰ ነው። ቀይ ባህር እንገባለን አትገቡም ግብግቡ ተፋፍሟል። ሰራዊቱን በራሳቸው አምሳል ጠፍጥፈው የሰሩት ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያን የቀይ ባህር ጉዞ አስቆሙልኝ ሲሉ ድፍን ኤርትራውያን ላይ ወታደራዊ ግዳጅ ካወጁ ሳምንታት ተቆጥረዋል። ወትሮም በወታደራዊ ግዳጅ ስር የነበሩት ኤርትራውያን ከኢትዮጵያ የቀይ ባህር ጉዞ በኋላ ደግሞ በሻቢያው አገዛዝ በጠበቀ ወታደራዊ ግዳጅ ስር እንዲሆኑ ተፈርዶባቸዋል። በኢትዮ ኤርትራ መሃል ወታደራዊ ግለቱ እየጨመረ ያዳሉ ቤተ መንግስት ሰዎችን ክፉኛ እያስጨነቀ ነው። ይህን ተከትሎ እንደተለመደው አዳኝ ሆይ ከወዴት አለ በማለት የእርዳታ እጃቸውን ወደ አረቦቹ ዘርግተዋል። ቁርጡ ቀን የመጣባቸው ኢሳያስ አፈወርቂ ታማኝ ባለሟሎቻቸውን ግብጽን ጨምሮ ወደ ተለያዩ አረብ አገራት እየላኩ የጦር መሳሪያ እየለመኑ ነው። በአንጻሩ ኢትዮጵያ ለአሰብ ተልእኮ በሚስጥር አዲስ ዘመናዊ ተወንጫፊ ሚሳኤል ማስገባቷ ታውቋል። ሚሳኤሉ ራሺያ ሰራሽ እንደሆነ የተነገረለት ሲሆን ቭላዲሚር ፑቲን ይህን ሚሳኤል በዩክሬኑ ጦርነት ተጠቅመው ውጤታማነቱም የተረጋገጠ ነው ተብሎለታል። ባለፈው ሳምንት አጋማሽ የራሺያ ልዑክ ወደ አዲስ አበባ የመጣም ሲሆን በወታደራዊ ጉዳዮች ላይ ተወያይተው ስለ ሚሳኤሉም ገለጻ ሰጥቷል የተባለው። ይህ መረጃ አስመራ ጆሮ ሲደርስ ታዲያ የተፈጠረው ድንጋጼ ነው። በቶሎ የጦር አቅማችንን ማዘመንና ሞልወል አለብን የሚል ትዕዛዝም ከሻቢያው መሪ እንደተሰጠ ተሰምቷል። የተወደዳችሁ የቻናላችን ቤተሰቦች ለመሆኑ የኢትዮጵያና ኤርትራ ጦር አቅም ሲነጻጸር ምን ይመስላል? በዚህ ጉዳይ ላይ የአሜሪካ ወታደራዊ ተቋም ጥብቅ ሪፖርት አውጥቷል። በሪፖርቱ ታዲያ ኤርትራን አስደንግጧል ያለውን ግዙፍ የኢትዮጵያ ጦር አቅም አጃኢብ ሲል አቅርቦታል። አብራችሁን እስከ ዝግጅታችን ፍጻሜ ድረስ አብራችሁን ከቆያችሁ የኢትዮጵያና ኤርትራ ጦር አቅም ንጽጽርን በዝርዝር እናስደምጣችኋለን። ከናንተ የሚጠበቀው ቪዲዮን ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር መዝለቅ ነው። ጠቅላይ ሚኒስትር አብይ አህመድ ዛሬ በፓርላማ ገለጻ ሲሰጡ የቀይ ባህር በርና ኤርትራን የተመለከተ ገለጻ ሰጥተዋል። በማብራሪያቸው ታዲያ በኢትዮጵያ እንቅስቃሴ የፍርሃት ቆፈን ስር ለወደቁ የሻቢያ ሰዎች አይዟችሁ አትፍሩ ብለዋል። አትስኩ፣ የባህር በር የህልውናችን ጉዳይ ቢሆንም በዚህ ጉዳይ ግን ኤርትራን የመውጋት እቅድ የለንም ሲሉ ተደምጧል። ሆኖም ጠቅላይ ሚኒስትር አብይ በአደባባይ ኤርትራን አንወጋም ቢሉም ሰራዊቱን ግን ለልዩ ተልእኮ እየተዘጋጀ ነው። ከሳምንታት በፊት ሰራዊታችንን የምናዘጋጀው ለሰላም ነው ሲሉ አብይ ገልጸው ነበር። ዶክተር አብይ ወደ ስልጣን ከመጡበት ጊዜ አንስቶ ትልቅ ትኩረት ካደረጉባቸው ጉዳዮች መካከል የሰራዊት ግንባታ በቀዳሚነት ይጠቀሳል። ወታደር መሆናቸው ለወታደራዊ ጉዳይ ንቁ እንዲሆኑ አድርጓቸዋል የሚሉ አሉ። ባለፉት ዓመታት ጦሩን ለማዘመን የሄዱበት ርቀትም ለዚህ የሚጠቀስ ነው። በተመሳሳይ ኤርትራ በአምባገነናዊ ስርዓት ስር በወታደራዊ ግዳጅ የምትማቀቅ አገር ናት። ዜጎቿ ኤርትራ ከኢትዮጵያ ማህፀን ተፈልቀቃ ከወጣች በኋላ ከወታደራዊ ግዳጅ ውጪ የሚያውቁት ነገር የለም። በዚህም ድፍን ኤርትራውያን ወታደር ናቸው ማለት ይቻላል። ኤርትራ ዜጎቿ ሙሉ ወታደር ቢሆኑም ኢሳያስ ግን አንድ የከሸፉበት ነገር አለ። ይኸውም የሰራዊት ግንባታ ጉዳይ ነው። ሻቢያ አሁን ድረስ በኩራት የሚያወራለት መሳሪያው ከደርግና ኢህአዴግ የማረካቸው ጊዜያቸው ያለፈባቸው ታንኮች ናቸው። የዘመኑ ጦርነት በታንክ መሆኑ ቀርቶ በድሮን መሆኑን ያልተረዱት አዛውንቱ ፕሬዝዳንት ግን ዛሬም ታንኮች አሉኝ ሲሉ በኩራት ደረታቸውን ነፍተው ይናገራሉ። አንድ ታዋቂ የአሜሪካ ወታደራዊ ተቋም ሰሞንኛውን የኢትዮ ኤርትራ ትኩሳት ተከትሎ የሁለቱን አገራት የጦር አቅም በንጽጽር አቅርቦ ሪፖርት ይፋ አድርጓል። ሁለቱ ሀገራት በባህር በር በተለይም በአሰብ ጉዳይ ወደ ጦርነት መግባታቸው አይቀሬነቱ እየጨመረ ነው ያለ ሲሆን አገራቱ ወደ ጦርነት ቢገቡ የውጊያ አሸናፊነቱን የሚወስኑ ወታደራዊ አቅሞች ምን ይመስላሉ ሲል ዘርዝሮ አቅርቧል። በቀዳሚነት ያስቀመጠውም የኢትዮጵያን የጦር አቅም ነው። የኢትዮጵያ ጦር ባለፉት 10 ዓመታት በተለያዩ የአገር ውስጥና የውጭ ጦርነቶች ውስጥ አልፏል። ባለፉት 3 10 ዓመታት ውስጥ የኢትዮጵያና የኤርትራ ጦርነት እንዲሁም ከ2 ዓመታት በፊት ያበቃው ደም አፋሳሹ የሰሜን ኢትዮጵያ የእርስ በርስ ጦርነት ዋነኞቹ ሲሆኑ ከዚህ ባሻገርም የአገሪቱ ሰራዊት በተለያዩ የሰላም ማስከበር ተልእኮች ውስጥ ተሳትፏል።
በቅርቡ የተደረገው የሰሜን ኢትዮጵያው ጦርነት በሰውና በንብረት ላይ ካደረሰው ውድመት ባልተናነሰ በኢትዮጵያ ሰራዊት ላይ ቀላል የማይባል ጉዳትን ማስከተሉ አይቀሬ ነው ሲል የተቋሙ ጽሑፍ ያትታል። በአንጻሩ የኤርትራ ጦር ከኢትዮ ኤርትራ ጦርነት በኋላ የተሳተፈበት ውጊያ የሰሜኑ ጦርነት ብቻ ነው። የኢትዮጵያ ጦር ባለፉት 3 አስርት ዓመታት በርካታ እንቅፋቶች ቢቀጥሙትም በእነዚህ ፈተናዎች ውስጥ አልፎም ግን ከኤርትራ ጦር ጋር ሲነጻጸር ፍጹም የበላይነት አለው። ተቋሙ የሁለቱን አገራት ጦር ካነጻጸረ በኋላ ልዩነታቸው የሰማይና ምድር ያህል ነው ሲል ይናገራል። ኤርትራ በኢትዮጵያ ጦር ላይ ብልጫ የወሰደችው በአንድ ጉዳይ ሲሆን እሱም በታንክ ብዛት ነው። በታንክ ብዛት የኤርትራ ጦር በርካታ ታንኮችን በመያዝ ከኢትዮጵያ ጦር የተሻለ አቅም አለው። በሌሎች መመዘኛዎች ሲታይ ግን የሁለቱ አገራት ጦር ፍጹም ለንጽጽር የሚበቃ አይደለም ሲል የአሜሪካው ወታደራዊ ተቋም በሪፖርቱ ላይ ጠቅሷል። የአገራትን አጠቃላይ ወታደራዊ አቅም በመመዘን ደረጃን የሚሰጠው ግሎባል ፋየር ፓወር በ2025 እትሙ የአገራትን ከሰራዊት ብዛት እስከ ትጥቃቸው ድረስ በመፈተሽ የወታደራዊ አቅም ደረጃን ይሰጣል። የ145 አገራትን ወታደራዊ አቋም በመመዘን በየአመቱ ደረጃ የሚያወጣው ግሎባል ፋየር ፓወር ለምዘናው 60 ያህል የመገምገሚያ ነጥቦችን ይጠቀማል። እነዚህ መመዘኛዎችም አገራት ያሏቸው ወታደራዊ ክፍሎች ብዛት፣ ሰራዊቱ የታጠቀው ወታደራዊ ትጥቆች፣ ለሰራዊታቸው የሚመድቡት አመታዊ በጀት፣ ለሰራዊታቸው የሚያስፈልጉትን አቅርቦቶች በተገቢውና በአስፈላጊው ጊዜ የማቅረብ አቅም፣ ተፈጥሯዊ ሀብት እንዲሁም አገራቱ ካላቸው መልክዓ ምድራዊ አቀማመጥ አንጻር በዝርዝር ይገመግማል። በግሎባል ፋየር ፓወር አሃዝ ኢትዮጵያን ከ145 አገራት 49ኛ ደረጃ ላይ ያስቀመጣት ሲሆን ኢትዮጵያ በወታደራዊ አቅም በአህጉሪቱ ካሉ 54 አገራት የ5ኛ ደረጃ ላይ የምትገኝም ናት። ኢትዮጵያ 162000 የሚሆን አጠቃላይ የሰራዊት ብዛት ያላት ሲሆን ሰራዊቱን በውጊያ ብቃቱ እንደ ወርቅ ተፈትኖ የወጣ ነው ይላል። ኢትዮጵያ በአጠቃላይ ከ150 በላይ ወታደራዊ አውሮፕላኖች አሏት የሚለው የተቋሙ ሪፖርት ከነዚህ ውስጥም ከ35 በላይ የሚሆኑት ተዋጊ ጄቶች ናቸው ብሏል። ሄሊኮፕተር ቁጥርን በተመለከተ የኢትዮጵያ አየር ኃይል 31 የሚሆኑ የጦር ሄሊኮፕተሮች እንዳሉትም ይጠቅሳል። ከዚህ በተጨማሪም ኢትዮጵያ 680 የሚሆኑ ታንኮች ሲኖሯት በአንጻሩ ኤርትራ ከ1080 በላይ ታንኮች አሏት ይላል ሪፖርቱ። ኢትዮጵያ ከ10000 የማያንሱ ብረት ለበስ ተሽከርካሪዎች ሲኖሯት በአንጻሩ ደግሞ የኤርትራ ሰራዊት ከ2500 ያልበለጡ ብረት ለበስ ተሽከርካሪዎች እንዳለው ይጠቅሳል። በዚህ እንደ አውሮፓውያን አቆጣጠር 2025 በተሻሻለው የግሎባል ፋየር ፓወር ሪፖርት ላይ ባይጠቀስም ኢትዮጵያ ጥቂት የማይባል ቱርክ፣ ቻይናና ኢራን ሰራሽ ሰው አልባ አውሮፕላኖች ወይም ድሮኖች እንዳሏት ይታመናል። በአንጻሩ የኤርትራ ጦር ግን ምንም አይነት ሰው አልባ አውሮፕላኖች እንደሌለው ነው የተቋሙ ጽሑፍ የሚያትተው። ለረጅም ጊዜ ቀጥሎ በሚካሄድ ጦርነት ውጤት ላይ የአንድ ሀገር ንቁ ተሳታፊ የሆነ ሰራተኛ ኃይል ፋይናንስና የሎጂስቲክ አቅርቦት ትልቅ ሚናን ይጫወታሉ። ግሎባል ፋየር ፓወር ታዲያ በአገር ውስጥ ሊመረቱ የሚችሉና በጦር ሜዳ ውሎ ግብአት የሚሆኑ እንደ ተተኳሽ፣ የደንብ ልብስ መለዋወጫዎች፣ መድኃኒት፣ ምግብና የመሳሰሉትን የሚያመርተው ሰራተኛ ኃይል ወሳኝ ነው ይላል። በዚህ ረገድ ኢትዮጵያ በ10 ሚሊዮን ህዝብ በመብለጥ የተሻለ የሰው ኃይል ያላት ሲሆን በዚህ ሪፖርት ላይም ኢትዮጵያ በወታደራዊ አቅም ከኤርትራ በመብለጥ የተሻለ ለግዳጅ ዝግጁ የሆነ የሰው ኃይል አላት ሲል ጠቅሷል። እዚህ ላይ ኢትዮጵያ ባለፉት ሳምንታት ጥይትና ተተኳሾችን በአገር ውስጥ ማምረት መጀመሯን ስናክልበት ደግሞ የአገሪቱ ጦር ለየትኛውም ግዳጅ ይበልጥ ዝግጁ ሆኖ እየተገነባ እንዳለ ይነግረናል። ኢትዮጵያ ወደ ቀይ ባህር ጉዞ መጀመሯን ተከትሎ ወጀቡ በቀጠናው አይሏል። ኢትዮጵያ ግን ወይ ፍንክች ብላለች። ከቀይ ባህር ጉዞዬ የሚገታኝ የለም ብላለች። ጠቅላይ ሚኒስትር ዶክተር አብይ አህመድም በዛሬ የፓርላማ ውሏቸው ይህንን ጉዳይ በተደጋጋሚ ሲያረጋግጡ ነበር። ኢትዮጵያ ላይ ማንም አገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት የለብንም ሲሉ ተደምጠዋል። አብይ በቂ ዝግጅት ስላለን ማንም አያስቆመንም ያሉም ሲሆን ዝግጅት የምናደርገው ጦርነት ለማስቆም ነው ሲሉም የመንግስታቸውን አቋም ይፋ አድርጓል። የባህር በር ጥያቄን ማንሳት ነውርነቱ አቁሟል። የዓለም አቀፉ ማህበረሰብ አቋምን በዓለም ላይ ትልቅ አገር ሆኖ የባህር በር የሌለው የለም ስለሆነም በሰጥቶ መቀበል መርህ ሊሆን ይገባል የሚል ነው ሲሉ ተደምጧል። ኢትዮጵያ ከጎረቤት አገራት ጋር በእርሳቸው የስልጣን ዘመን ተታኩሳ እንደማታውቅ የተናገሩት አብይ ምንም አይነት ትንኮሳ ከየትኛውም ወገን መኖር የለበትም፣ ትንኮሳ ካለ ግን ምላሹ የከፋ ይሆናል ብለዋል። የቀይ ባህር ጉዳይ ለኢትዮጵያ ህልውና ነው ሲሉ በድጋሚ የገለጹት አብይ መለወጥና ማደግ የሚፈልግ ህዝብ ጫፍ ጫፉ ተሰምሮለት እስር ቤት ሊቀመጥ አይችልም ብለዋል።